ኦርቶዶክስም ዝም ብሏል። አማራው ራሱ ኦርቶዶክስ የሚለው ራሱ ቀይሯል። ኦርቶዶክስ ነኝ የሚል ማንነት ይዟል። ይህን ዘጠሰጣ አህያም ካገኘ አማራ ንፋው ንፋው ንፋው። ኢትዮጵያ ውስጥ ይህን የሚያወናብድ የማንቂያ ደወል ብሎ መጥቶ አንተ ሊያደነዝዝህ ጎጃም ላይ ከመጣ ንፋው። ኦርቶዶክስስ የተኛው አማራ መፈተሽ አለበት። ኦርቶዶክስ የሚል ማንነት እኮ የለም። ዘር አለ እንደ ኦርቶዶክስ የሚባል ውሸት እኮ ነው። ብራናው የኛ፣ ጽሑፉ የኛ፣ መጽሐፍ ቅዱስ የኛ፣ ቁጥሩ የኛ። እነሱ ግን ኦርቶዶክስ ነው ይላል፣ ባንዲራው የኛ ይላል። ውሸት ነው። አማራ ነው። አማራ ስለ ኢትዮጵያ ያገባል። ምንም ነገር የሚያገባ ነገር የለም። ኢትዮጵያን አፍርሰው። ይሄ የማንቂያ ደወል ነው። በኦርቶዶክስ ያላችሁ አማሮች ንቁ። እናንተም አይቀርላችሁም። እኛ ምን አገባን ትላለህ? ዘር ለገበሬ ነው፣ ዘረኝነት ጥንብ ነው ትላለህ። አንጥንብ አንተ አለም እንደ አማራ የምታስገድለው ኦርቶዶክስ ነጠላ ለብሰሽ ዘጥታታ እናንተንማ መግደል መሸነፍ ነው ይላል ዘበነ ለማመጡ። ግን የሚሞተው አማራ ነው። የነቃው አማራ ይሄና እንደዚህ በኃይል እንደኛ የነቃው አማራ መታኮስ አለበት። በቃ ባዕድን መደምሰስ አለበት። ዲቃሎችን ማጥፋት አለበት። ላንተ ያልሆነው ኢትዮጵያ ምን አገባን? ባናቱ አቁሙ። ብስቅልቅሉን አውጣና የራስን ሀገር መስርተው። ኢትዮጵያ የሚባል ሀገር የለም። ኢትዮጵያ ባናቱ ይዘቅዘቅል። ምን አገባን? ኢትዮጵያ ልትፈርስብን ነው። ምን አባቱ ጎጆ ይፍረስና አናት ይፍረስና በስናይፐር ምን አገባን ስለ ኢትዮጵያ? ባናቱ ለምን አይዘቀዘቅም? አማራ ኢትዮጵያ ላፍረሰ ነው ሌላ ኢትዮጵያ መስራት ያለብን። እናቷ አፈርት ብላለች። ያንተ መሬት ተነጥቆ አንተ እየታረድክ ሀገር አይደለም እየተባለ ኢትዮጵያ ትፈርሳል። አብይ አህመድን አናቱን አፍርሰ ነው ኢትዮጵያን አናቷን አፍርሰ የራስን ሀገር መገንባት ነው። ፍሬንድ የክላሽ ዋጋ 120 ሺና 150 ሺህ ብር ገብቷል በኢትዮጵያ። ገበሬ መግዛት አቅም የለው፣ እንግዛለት። እኔ የፍሪደም ፋይተር ነኝ። እኔ ብኖር ለኦሮሞ ጠቅመዋለሁ። እኔ ካለው ለትግሬው ጠቅመዋለሁ እንጂ ለአማራ ብቻ አለም እየጠቀምኩ ያለሁት። ምክንያቱም አማራ ሲድን ትግሬም ይድናል፣ አማራ ሲድን ኦሮሞም ይድናል። አማራ ካልደነ ግን ኢትዮጵያ ይፈርሳል። ይሄን አታውቅም? ባናት እናቆማለን ስለ ነው ማንም አያግድንም። ያንተ አብይ አህመድ ተራቀሰና ማስር አለቃ ያድን እንደሆነ እናያለን። ያንተ ኢትዮጵያን ሲያብያ ማን ነው? ታማኝ በየነ የሚባል ጫማላሽ የሚያድን ከሆነ እናያለን። አገር የሚድነው የኛን ነገር ሲሰሙ ነው። አላ ግን በምንም ታምር ኢትዮጵያ ይፈርሳል። ደግሞ ምን እናፈርሰዋለን? አይንህ እያየ ዲቃላዎች፣ ሰርገኞች እናፈርሰዋለን። ኢትዮጵያ ስናፈርሰው ግን ወይ በሚመቸን መልኩ እንሰራዋለን 70 ሚሊዮን አማሮች፣ ወይ ደግሞ እዛ በታትነን እንደ እስራኤል ሀገር እንገነባለን። አዝማሪው ወኔ እንዲሰጠው አማራን እኛ ፖለቲካውን እንመራለን። አዝማሪ አዳራሽ እየተከራየን ረጎራው እያልክ አማራ እንድትቀሰቅስ እናደርጋለን እንጂ ከታማኝ በየነ ጀምሮ አማራን በአዝማሪ አይመራም።